ቪዲዮ ሰብስክራይብ እንዴት መሰላችሁ እንደገባን ምን ማድረግ ያሰ 2 ደቂቃ ማየት ነው። ከዛ ስንመለስ ኮሜንት ማድረግ ስንወጣ ብቻ ኢሞጂ ምናምን መላክ ያሰለ ስንወጣ ሰብስክራይብ አድርገን መውጣት ነው። ቪዲዮ ሰብስክራይብ ስናደርግ ማለት ነው 2 ደቂቃ ቪዲዮን ማየት ያስፈልገናል ማለት ነው። ቪዲዮን 3 ደቂቃ ሙሉ ማየት ያስፈልጋል። 3 ደቂቃ ካየናት በኋላ ምን እናደርጋለን? ኮሜንት እንጽፋለን፣ ላይክ እናደርጋለን። ይሄ ተጠንቅቀን ምን እናደርጋለን መሰላችሁ? ቤተሰብ እንደ ገባን ሰብስክራይብ ማድረግ ያበላሻል፣ ምንም ጥቅም አይሰጥም። ቤተሰብ ሰብስክራይብ ላይ ስትገቡ ምን አድርጉ? እንደገባችሁ ኮሜንት ቼክ አድርጋችሁ ኮሜንት ምንም ሳታደርጉ ቪዲዮ 2 ደቂቃ ሙሉ ቪዲዮን ማየት ነው። ቪዲዮን 2 ደቂቃ አይታችሁ 2 እና 3 ደቂቃ ካያችሁ በኋላ ስትወጡ ኮሜንት ማድረግ። ኢሞጂ ኮሜንት ላይ አያስፈልግም። ኢሞጂ ካደረጋችሁ ማለት ሰብስክራይቡ ተበላሸ ማለት ነው። ስለዚህ ኢሞጂ ሳናደርግ ኮሜንት አድርገን ከዛስ ላይክ ከቻለን ላይክ ባናደርግም ላይክ ችግር የለውም። ላይክ ያድርጋችሁ። ሌላ ጊዜም ወደ ላይክ ካደረጋችሁ ሌላ ጊዜም የምንለቀው ቪዲዮ የዛ ሰው የሚለቀው ቪዲዮ ወደ እናንተ እንዲደርስ ምን ያስፈልጋል? ላይክ ያስፈልጋል። ከዛስ ስንወጣ ስንል የምንወጣበት ጊዜ እንደገና ዘግተን ስንወጣ ምን እናገኛለን? ሰብስክራይብ የሚል እናገኛለን። የምንወጣበት ጊዜ ሰብስክራይብ የሚለውን ተጭነን ጥቁሩን አጥፍተን ሰብስክራይብ ብሎ ሲሰጠን እንወጣለን። ሰብስክራይብ አድርገናል ማለት ነው ዩቲዩብ ላይ። ስለዚህ በዚህ መንገድ ዩቲዩብ ላይ ሰብስክራይብ ማድረግ ይቻላል። በዚህ መንገድ ውጪ የተኛ መንገድ እንደገባችሁ ሰብስክራይብ ካደረጋችሁ ተበላሽቷል። ምንም አያሳይም ማለት ነው። እናንተ እንደገባችሁ ማየት ብቻ ነው የሚጠብቅባችሁ። ከአይታችሁ ከጨረሳችሁ በኋላ እይታችሁ ከታየ ከእንትን ካለ በኋላ ምን ማድረግ? ኮሜንት። ከዛ እየወጣችሁ ምን ማድረግ? ሰብስክራይብ ማድረግ ነው። ስለዚህ ይሄንን ማድረግ የሚችለው የራሱ ዩቲዩብ ያለ ሰው ነው። ስለዚህ እንደዚህ ያደረጋችሁ በርቱላችኋለሁ። መልካም ውሎ